ህይወት አሁን የምትማሪባቸው መንገዶች አሉ አይደል? በትምህርት ቤት በሃይ ስኩል እንማራለን፣ ኮሌጅ ገብተን እንማራለን፣ ዩኒቨርሲቲ ገብተን እንማራለን። ግን ደግሞ ህይወት የምድር ኑሮ የራሷ ኮሌጅ አላት፣ የራሷ ዩኒቨርሲቲ አላት። ትገቢያለሽ። አሁን ዩኒቨርሲቲ ላይፍሽን እናስታውስ፣ የኔንም እናስታውስ። ዩኒቨርሲቲ ገባን፣ እኛ 4 ኪሎ ነበርን። 4 ኪሎ 1 ዓመት ትቆያለሽ። ፕሪሜድ የሚባል አለ። እዛ ማትሱ፣ ፊዚክሱ፣ ኬሚስትሪ፣ ኦርጋኒክ ኬሚስትሪ ምናምን እንዳጠናን ከዛ ወደ ጥቁር አንበሳ መጣን፣ ወደ ሜዲካል ስኩል። መጀመሪያው ዓመት አለ አናቶሚው፣ ፊዚዮሎጂ፣ ባዮኬሚስትሪ ምን እንደዚህ፣ ሰከንድ ይር ፓቶሎጂ፣ ማይክሮባዮሎጂ እንደዚህ ብዙ እና እነዛን ትማሪያለሽ፣ ታጠኛለሽ፣ ትፈተኛለሽ። ከዛ ደግሞ ክሊኒካል ይርስ ነበሩ። እያንዳንዱ ዩኒቨርሲቲ ውስጥ የምታልፊባቸው መንገዶች አሉ። ጥናት አለባቸው፣ ቁጭ ብሎ ማደር አለባቸው ፈተና ሲደርስ አይደለም። በአንቺም ኬዝ እንደዛው ነው። ብዙ ማጥናት አለ፣ ፔፐር መጻፍ አለ፣ መፈተን አለ፣ ፈተናውን ማለፍ አለ። በዛ ሁሉ ይታለፋል። ሁሉም ዩኒቨርሲቲ ተማሪ ያውቀዋል ይሄን በየትኛውም ፊልድ። መጨረሻ ግን የምትመጣ ቀን አለች። ፈተናዎቹ ሁሉ አልቀው የሚታለፍበት መንገድ ሁሉ አልፎ ከዛ የግራጁዌሽን ቀን ትመጣለች እና ተማሪው ግራጁዌት ያደርጋል። የደስታ ቀን ነች። ህይወትን ወደ ፈተና ውስጥ ትከትሻለች። ልክ ዩኒቨርሲቲ ገብተሽ እንደምትማሪው እንደዛው ህይወትም የምታዘጋጅልሽ ትምህርት ቤት አለ፣ የምትገቢበት ኢንትራንስ አለው። ከዛ የተለያዩ ፈተናዎችን የምታይበት፣ የተለያዩ ጥናቶችን የምታጠኝበት። ጎበዝ ተማሪ ከሆንሽ ደግሞ አንድ ተማሪ ከሌላው የሚለየው ምንድነው? አንዳንዱ ዩኒቨርሲቲ ገብቶ ብዙ እውቀት ሳያገኝ ሊወጣ ይችላል። አንዳንዱ ግን አንብቦ ተምሮ ኖሌጅ ገንዘብ አድርጎ ይወጣል። እና የህይወት ፈተናዎች አሉ፣ ተከታታይ ፈተናዎች። እዛ ውስጥ ትገቢያለሽ፣ ትፈተኛለሽ። ጥሩ ተማሪ ከሆንሽ ትማሪበታለሽ እና ብዙ እውቀት ታከማችበታለሽ። የህይወት ጥበብ፣ የህይወት እውቀት፣ ብስለት የምታገኝበት የህይወት ዩኒቨርሲቲ ነው። እኔ በህይወት የተለያዩ ምዕራፎች ላይ ኖርማል ዩኒቨርሲቲዎች ገብቼ ወጥቻለሁ በተለያየ ደረጃ። ትልቁ ሜዲካል ስኩል ነው። ከዛ በኋላ ደግሞ 3 ቦታ ገብቼ ወጥቻለሁ። ግን የህይወት ዩኒቨርሲቲም ነበረኝ። ህይወት ያስተማረችኝ ትምህርት ቤት ሳይኮሎጂ ስማር፣ ቲዮሎጂ ስማር፣ ትሮፒካል ሜዲሲን ስማር፣ ሜዲሲን እንዳለ ስማር ከተማርኳቸው የበለጠ ሌሰን ያገኘሁባቸው የህይወት ደግሞ ዩኒቨርሲቲዎች ነበሩ። ሲሪየስ ኦፍ ቴስትስ፣ ፈተናዎች እያለፍሽ አንዱን ፈተና ስታልፊው አንዱ ይመጣል፣ አንዱን ፈተና ስታልፊው አንዱ ይመጣል። ከዛ ያንን ታልፊና ከዛ ደግሞ ቀን አለች። እነዛ ፈተናዎች ደግሞ የሚያበቁበት ቀን አለ። ከዛ ሌላ ፖስት ግራጁዌት ሊዘጋጅልሽ ይችላል። ሌላ ቀለል ያለ ደግሞ ግን አላት። ህይወት የራሷ ትምህርት ቤት አላት፣ የራሷ ፈተናዎች አሏት፣ የራሷ ፔፐር ጻፊ የምትልሽ አላት፣ የራሷ እችን ካላለፍሽ እችን ካልተፈተንሽ አታልፊም ብላ የምትሞግትሽ አላት። ጥሩ ተማሪ ከሆንሽ ትማሪበታለሽ፣ ጥሩ ተማሪ ካልሆንሽ ትወድቂበታለሽ፣ ፌል ታደርጊያለሽ። እና ህይወት ዩኒቨርሲቲ አላት። እንዴት ነው የምናልፈው? እንዴት ነው የምንወድቀው? በምን ይታወቃል ዶክተር? ማለት አሁን ይሄ ለምሳሌ ግሬድ አለ የአክቹዋል ዩኒቨርሲቲ ላይ ልትደግም ትችላለህ። ጎበዝም ከሆንክ ደግሞ በጥሩ ውጤት ወደ ሌላኛው ሴሚስተር ልትሸጋገር ትችላለህ። የህይወት ዩኒቨርሲቲስ እንዴት ነው? የህይወት ዩኒቨርሲቲ ስታልፊ በጣም የሚጠቅምሽ ነገር ጽናት ነው፣ ፐርሲስተንስ ነው። ትጸኛለሽ። በሚመጡት ፈተናዎች አትሸነፊም። ትታገሻለሽ፣ ትወድቂያለሽ፣ ትነሻለሽ። ከዛ ሲያታግልሽ ትወድቂና ከዛ አቧራሽን የሚያራግፍልሽ ስታጭ ራስሽ ታራግፊዋለሽ። ራስሽ አራግፈሽ ትነሻለሽ። you encourage yourself። አይዞሽ ብለሽ ራስሽን ታበረቻለሽ፣ አይዞህ ብለሽ ታበረቻለሽ እና ፈተናውን ታልፊያለሽ። ከዛ ይሄኛውን ስታልፊው ሌላ ደግሞ ይመጣል። እንደገና እሱንም ደግሞ ማለፍ አለብሽ፣ የግድ ነው። የህይወት በላይፍ የተዘጋጁ መንገዶች ናቸው። ዳዊትን አስቢው፣ ንጉስ ዳዊትን አስቢው። ስንት ቴስቶች ነበሩት፣ ስንት ፈተናዎች ነበሩት።
ሳውል ሲያሳድደው ያኛው ሲነሳበት መጨረሻ ላይ በጣም የሚገርመኝ ቦታ አለ። የመጨረሻው ፈተና ላይ ሚስቱን ልጆቹን የሚከተሉትን 450 ሰዎች ሚስቶቻቸው ልጆቻቸው ከብታቸው በሙሉ ዘረፏቸው። he lost everything የመጨረሻው ፋይናል ኤግዛም እሱ ነበር። ከዛ ፊት እኮ ብዙ ተሰዷል፣ ብዙ ተንከራቷል፣ ብዙ ቴስት ተደርጓል። የመጨረሻው ላይ ግን ፋይናል ኤግዛሙ ላይ ግን ሁሉን ነገር ሉዝ አደረገ። መተው የሱን ሚስቶች ልጆች ከብቶች የሱን ብቻ አይደለም የተከታዮቹ ልጆቻቸው ሚስቶቻቸውን ከብታቸውን ይዘው ሄዱ። ከዛ የሱ የራሱ ወዳጆች ድንጋይ ያነሱበት ሊወግሩት። ምን ይላል መሰለሽ? ዳዊትም ለማልቀስ አቅም እስከሚያጣ ድረስ አለቀሰ ይላል። ማለት አልቅሶ ከዛ በኋላ ኢነርጂ አልነበረውም ለማልቀስ። ግን that was it የመጨረሻው በዚህኛው ፈተናው ግራጁዌት አድርጓል። ከዛ በኋላ ተሰብስበው ሲያነግሱት ነው የምታየው። ወደ እረፍት ሲገባ ነው የምታየው። ከዛ ደግሞ ሌላ ቻፕተር ደግሞ አለ። ግን ዋናው ከባዱን ፈተና ግን ሲያልፈው ልክ ፋይናል ኤግዛም የኛን ትዝ ይለኛል። ሜዲካል ስኩል የመጨረሻ ፋይናል የሚባላል የማይተኛበት በቃ መተኛት የሌለበት ሁሉ ስትረሱ ከባድ ነው። እና እሱን ስለሰጨርሽ ግን ወደ ኢንተርንሺፕ ትገቢያለሽ። ከዛ ግራጁዌት ታደርጊያለሽ። የዳዊት የመጨረሻ ፋይናል ቴስቱ ለማልቀስ አቅም እስኪያጣ ድረስ ያለቀሰበት ቦታ ነበር። ስለዚህ አለ። ከዛ ግራጁዌት አደረገ ማለት ነው። ወደ ታሰበለት ቦታ ደረሰ። ከዛ ሁሉ ቴስቲንግ በኋላ እግዚአብሔር ቴምፕት አያደርግም። ቴምፕት ማለት በክፉ አይፈትንም ማለት ነው። ቴስት ግን ያደርጋል። ቴስቶች ግን ማለፍ አለብሽ። ከዛ ተሰርተሽ ልክ ዳዊት ወደ እረፍቱ እንደገባው ያቺ ቀን ስትመጣ የመጨረሻ ፈተናሽን የምትሰሪባት ቀን ስትመጣ ከዛ በኋላ ተሰብስበው ለምን ንጉሳችን ሆነ አሉት። በይሁዳ ላይ ያነገሱት እና ወደ ተዘጋጀልሽ ቦታ ላይ ትገቢያለሽ። እና ያቺን እች ግራጁዌሽን አሁን ለተመልካቾቻችን የምነግራቸው ምንድን ነው? ህይወት ትምህርት ቤት አላት፣ ዩኒቨርሲቲ አላት፣ ኮሌጅ አላት፣ ታስገባችኋለች። አንዳንዶቻችሁ ትልቅ የህይወት ዩኒቨርሲቲ ውስጥ ነው ያላችሁት። ከፈተና ፈተና ይሄኛው ፈተና ሲያልቅ ሌላ ፈተና፣ ይሄኛው ፈተና ሲያልቅ ሌላ ፈተና እያለፋችሁ ነው ያላችሁት። ግን እነዚህ ፈተናዎች የዳዊት ፈተና እንዳበቃ የመጨረሻውን አልቅሶ እንዳበቃ የሚያበቁበት ጊዜ ደግሞ አለ። ግራጁዌሽን ቀን ደግሞ አለ። የደስታ ቀን ደግሞ አለ። ሁሌ በዚያ አይኖርም። ምድረ በዳ ታልፊበታለሽ እንጂ ምድረ በዳ ሬዚደንስ አይደለም። ምድረ በዳ መኖሪያ አይደለም። ምድረ በዳ የምታልፊበት ቦታ ነው። ሸለቆ የምታልፊበት ቦታ ነው እንጂ ቤት ሰርተሽ የምትቀመጭበት ቦታ አይደለም። በህይወት ጆርኒ በህይወት ጉዞ በሸለቆ ውስጥ የምታልፊበት ጊዜ አለ። ግን ልታልፊበት ነው እንጂ ቤት ሰርተሽ ሸለቆ ውስጥ ልትቀመጭ አይደለም። በምድረ በዳ የምታልፊበት ጊዜ አለ፣ ዊልደርነስ። እሱም ደግሞ ማለፊያ ነው እንጂ መኖሪያ አይደለም። ቤት ሰርተሽ ምድረ በዳ ላይ አትቀመጭም። ስለዚህ እለፉት። በፈተና ውስጥ የምታልፉ ሰዎች፣ ቴስት እየተደረጋችሁ ያላችሁ ሰዎች፣ የተለያየ መከራ እየመጣ የሚፈትናችሁ ሰዎች እሱን በትዕግስት በጽናት በጸሎት እንዲያልፉት ነው። ከዛ ግራጁዌሽን ቀናለች ነው ሐሳብ። አሁን ቅድም ስትናገር እግዚአብሔር ቴምፕት አያረግም፣ በክፉ አይፈትንም፣ ግን ቴስት ያደርጋል ብለሃል። ስለዚህ how do we know? እንዴት ነው የምናውቀው? አንዳንዴ በገዛ ስተታችን እየተፈተንን ልንሆን እንችላለን። የፈጣሪን ፍቃድ ላይሆን ይችላል። አንዳንድ ፈተናችን የራሳችን ስንፍና፣ አንዳንድ በህይወታችን ላይ የወሰናቸው የተሳሳቱ ቾይሶቻችን ምርጫዎቻችንም ሊሆኑ ይችላሉ የገባንበት ማጥ ውስጥ ያስገቡን። so how do we know? አንዳንዴ ላናውቀው እንችላለን በእኛ ምክንያት እንደሆነ። ስለዚህ በፈጣሪ ፍቃድ እያለፍን እንደሆነ ወይም ደግሞ በራሳችን ችግር ወይም ደግሞ ከክፉ እንደሆነ እያለፍን ያለነው በምን እንለያለን? ምክንያቱም አሁን ሁሉም ሰው ብትጠይቀው እንግዲህ እግዚአብሔር ፍቃድ ነው ምን ይደረግ ነው የሚለው። ግን is it like ለሁሉም ፈጣሪ ስለፈቀደ ነው? እንደዚህ አንዳንድ መከራ ስታይ፣ አንዳንድ ችግር ስታይ፣ እጦት፣ ድህነት፣ ብዙ አይነት ችግር አለ ሰው የሚያልፍበትና እንዴት ነው የምናውቀው?
ይህ በጣም ጥሩ ጥያቄ ነው። ለምን መሰለሽ አሁን አንድ ሰው ጠጣ፣ ሰከረ፣ ከዛ ሰክሮ እየነዳ ነበረ፣ መኪና አደጋ ደረሰበት፣ እግሩ ተሰበረ፣ ተኛ። ከዛ ሄደሽ ስትጠይቂው እግዚአብሔር ያመጣውን ይላል። ግን እግዚአብሔር አላመጣውም። ራስን ጠጥታ ያመጣው፣ ራስን ሰክረ ያመጣው አሉ። እንደዛ አይነት ይሾች አሉ በራሳችን ስተት ምንገባባቸው። ከዛ በኋላ እሱ ሬስኪው ያደርገናል ምህረት ስንጠይቅ። ከዛ ፈታኙ ደግሞ አለ። ፈታኙም ካልተፈቀደለት አይፈትንም። ብዙ ነገሮችን ወደኛ ያመጣል። የጨለማው ኃይል ይፈትነናል፣ እግዚአብሔር ደግሞ ይረዳናል። ግን እሱ ፈቅዶ እንድታልፍ የሚያደርግባቸው መንገዶች አሉ። ቴስቶች ናቸው፣ የህይወት መንገዶች ናቸው። ነገ በድካም እንዳትገኝ፣ ነገ ማታሳፍሪ ሰው እንድትሆኝለት ሲባርክሽም። ለምሳሌ አሁን ሰዎች በፋይናንሻል ችግር ያልፋሉ። በጣም በከባድ የገንዘብ ችግር ያልፋሉ አይደል? የሚበሉትን እስኪያጡ ድረስ በጣም ይቸግራሉ። የታክሲ እስኪያጡ ድረስ፣ የሚበላ እስኪያጡ ድረስ። ከዛ ሲያገኙ፣ ሀብት ሲያፈሩ፣ ሲሳካላቸው፣ አሁን ሰው ራበኝ ሲላቸው ምን ማለት እንደሆነ ይገባቸዋል። ረሃብ ማለት ምን ማለት እንደሆነ ያውቁታል። ርቧቸው የሚበሉት ነገር ሳያገኙ ቀርተው ያውቁታል። የታክሲ የለኝም ሰው ሲሄድ አትዩም። የታክሲ አታው በእግራቸው ረዥም መንገድ ሲሄዱ ያውቁታል። ይህን የተማሩት የት ነው? የህይወት ዩኒቨርሲቲ ነው የተማሩት። የወጡ ግራጁዌት ያደረጉ ሰዎችና አሁን ወደ ሰላማቸው ወደ ረፍታቸው የገቡ ሰዎችን ስታይ ህይወት በደንብ ስላስተማረቻቸው አይፈርዱም። ሰው ላይ በሰው ድካም ላይ አይፈርዱም። ሰውን ጀጅ አያደርጉም። ሰው አይሳደቡም። ሰው ተቸገረ ሲባል አይሳለቁም። ይገባቸዋል። ረሃብን ያውቁታል፣ መቸገርን ያውቁታል፣ መገፋትን ያውቁታል፣ መጣልን ያውቁታል። ሰዎች ሲገፏቸው እንዳይጠጓቸው ሲያደርጉ ሪጀክት መደረግን ያውቁታል፣ ፔይንን ያውቁታል። ስለዚህ አንደርስታንድ ያደርጋሉ። ግራጁዌት ካደረጉ በኋላ ሌሎችን የሚረዱ በተለያየ መንገድ ለሰዎች የሚጠቅሙ ሰዎች ይሆናሉ። ግራጁዌት ያደረጉ ሰዎች ናቸው። ትናንትናውን የረሳ ሰው ግን አጋጥሞ አያውቅም ዶክተር? ማለት በብዙ መከራ በብዙ ስቃይ ውስጥ አልፎ በቃ ድሪም ያደረገው ወይም ምናልባትም ካለመው በላይ ቦታ ይይዛል፣ በጣም ይሳካለታል፣ በቤተሰብ ፋይናንሻሊ፣ በገንዘብ አቅም፣ በብዙ በቃ አንቱታን ያተረፈ ሰው ይሆናል። ከዛ ግን አንዳንድ ሰው ትናንትናውን ይረሳል። ድህነት እንዳላየ፣ ማጣትን እንዳላየ፣ መገፋትን እንዳላየ፣ ሰው ሲንቅ፣ ሰው ሲገፋ፣ ሰው ሲበድል፣ የቀጠራቸውን ሰራተኞች በጣም በቃ ትሪት መደረግ በሌለበት መንገድ ትሪት ሲያደርግ ደግሞ እንመለከታለንና ለምንድን ነው አንዳንዶች ትናንትናቸውን የሚረሱት? ይሄ አልተማረም። በዛ ፈተና ውስጥ በዛ ፕሮሰስ ውስጥ ሲያልፍ አልፏል፣ ግን አልተማረም። ሌሰኑን አላገኘውም። አንቺ እያንዳንዷን የምትወስጃትን ቴስትና የምታልፊባትን መንገድ what is the lesson ብለሽ መጠየቅ አለብሽ። ትምህርቱ ምንድን ነው? ከዚህ የምወስደው what do I learn? ከዚህ መማር ያለብኝ ነገር ምንድን ነው? ነገ ለህይወት የሚጠቅመኝ ከዚህ አሁን ከማልፍበት መንገድ የምማረው ምንድን ነው ብለሽ ማየት አለብሽ። እኔ በህይወቴ በነበሩ ፈተናዎች በሙሉ እያንዳንዷ ሌሰን እያንዳንዷ ነገር እየተማርኩባት ነው ያለፍኩት። ስለዚህ አሁን ሰዎች ላይ አልፈርድም። ችግሩ ሲገቡ፣ ድካሙ ሲገቡ፣ ወደቁ ምናምን ሲባል እንዴት እንደዚህ ያደርጋል ላይረባም ይሄ ምናምን አልልም። ምክንያቱም አይቼዋለሁ፣ ተፈትኛው ያውቃለሁ፣ አይቼዋለሁ ፈተናውን። ሰዎች ሲቸገሩ ዝም ብሎ እንደምንድን ነው የሚቸገረው ተነስቶ ለምን የሆነ ነገር አያደርግም አልላቸውም፣ አይቼዋለሁኝ። እና አሁን ያልሻቸው ሰዎች በዛ ውስጥ እያለፉ ግን ሌሰኑን አላገኙትም። መስደት ያንን የመማር እድላቸውን አላገኙትም። ስለዚህ ነው ካለቀ በኋላ እንደገና ከዛ ካልተማሩ መከራ ካላስተማራቸው የመጨረሻው ሊያስተምርሽ የሚችለው የህይወት ዩኒቨርሲቲ ነው። እኔ በተለያየ መንገድ ከተማርኳቸው ትምህርቶች የበለጠ ያስተማረኝ የህይወት ዩኒቨርሲቲ ነው። በጣም ያስተምራል። እነዛ ግን ለመማር ፈቃደኛ ስላልሆኑ ነው። ከዛ ግራጁዌሽን አለ ወይ? ሪሊ መመረቅ አለ ወይ?
ካባ መልበስ አለ ወይ? ኮፍያዋን አድርጎ እንኳን ደስ ያላችሁ የምትባለው ዘፈናለች አለ የግራጁዌሽን አሁን የግራጁዌሽን ሰሞን ነው ግን አለ። በጣም ነው የሚገርመው አለ። ለመሰለሽ አንድ በጣም ወደው ቃል አለ። መቼም የአረብኛ ቋንቋን ውበት ማየት ከፈለክ ይባላል ቁርአንን ተመልከት ይባላል። ምክንያቱም ቁርአን በጣም ትልቅ ሊትሬቸር ነው። ትልቅ ማለት የአምላክ ቃልነቱ እንዳለ ሆኖ ለሙስሊም ወገኖቻችን ግን ሊትሬቸርነቱ ስነ ጽሁፉ ደግሞ የስነ ጽሁፍ አቅሙ በጣም ከፍተኛ ነው። ልክ እንደዛው መጽሐፍ ቅዱስም እንደ መጽሐፍ ቅዱስ ሊትሬቸር የለም። በጣም የመጨረሻው ትልቁ ሊትሬቸር የስነ ጽሁፍ የአምላክ ቃልነቱ እንዳለ ሆኖ አሁን የስነ ጽሁፍ ይዘቱን ነው። በጣም አስደናቂ ሊትሬቸር መጽሐፍ ቅዱስ ነው። ለዚህ ነው ትልቁ ደራሲ ዊሊያም ሼክስፒር ዳይሬክትሊ ኦር ኢንዳይሬክትሊ በቀጥታ ወይም በተዘዋዋሪ ከ1000 ጊዜ በላይ ከመጽሐፍ ቅዱስ ጠቅሷል። ከ1000 በላይ ስራዎቹ ላይ እንደውም አንድ ሰው አመጣልኝ አይገርምሽም? the complete works of Shakespeare የሚል የሚያክል መጽሐፉ አንድ ላይ በጣም ነው ደስ ያለኝ። አይቼው ከባድ ነውና እንዴት ያመጣዋል ብዬ ነበርና የዊሊያም ሼክስፒር ስራዎች በሙሉ ያሉበት አንድ ላይ የታተሙበት ይሄን ያክላል። በጣም ተደስቻለሁ። ትልቅ ጊፍት ነው። ባለፈው ሳምንት ነው አቶ አባባ የሚባል ሲያመጣል እና አሁን የዊሊያም ሼክስፒር ስራዎች እና ይሄን መጽሐፍ አሁን ብታነቢው 1000 ጊዜ ኮት አድርጓል። ምክንያቱም ቋንቋው ውበት ሊትሬቸሩ በጣም ውብ ነው። ለምንድን ነው ኮት ያደረገው? እንደውም አንድ ሰው ይሄንን ካላነበበ አሁን ለምሳሌ በአረቢክ ሊትሬቸር ውስጥ ያለ ሰው ቁርአን ያልቀራ ያላነበበ ከሆነ ጥሩ ጻፊ አይደለም። ስለዚህ በአረቢክ ሊትሬቸር ውስጥ ያለ ሰው ቁርአን ያላነበበ ከሆነ ጥሩ ጻፊ አይደለም። ምክንያቱም መጨረሻው የሥነ ጽሁፍ የምታገኘው እዛ ላይ ነው። መንፈሳዊ የአላህ ቃል መሆኑ እንዳለ ሆኖ እዚህ ጋር ደግሞ ትልቁ ሊትሬቸር መጽሐፍ ቅዱስ። ለዚህ ነው ዊሊያም ሼክስፒር ያን ያህል ኮት ያደረገው እና የቋንቋውን ውበት ታገኛለሽ። አንድ ቦታ ላይ ታዲያ በጣም የሚገርመኝ ቃል አለ። ስለ ውቅያኖስ እየተናገረ ነው። ውቅያኖስ እንዴት እንዳበጃት እየተናገረ ነው። እና ውቅያኖስን አሁን አስቢው 3/4 ነው አይደል? ውቅያኖስ እንዲህ ቢል እኮ ክልብስ ነው የሚያደርገን። እውነት ታዲያ ክልብስ ቢል እኮ አለቀልን። ግን ምን ይላል? እስከዚህ ድረስ ድረሺ አላት ይላል። እስከዚህ ድረስ ድረሺ ከዚህ አትለፊ ብሎ ለትዕቢተኛው ማዕበልሽ ገደብ አደረገ ይላል። ፈጣሪ እግዚአብሔር ሙስሊሞች አላህ ለይሁዶች ያህዌ የሚያሰምረው መስመር አለ። ልክ ለውቅያኖስ እንዳሰመረላትና ከዚህ ጋር እንዳታልፊ እንዳለ የሚያሰምረው መስመር አለ። መከራዎቻችንን ፈተናዎቻችንን የሚሰመርላቸው መስመር አለ። ከዚህ ጋር እንዳታልፍ ይባላል። ከዚህ ጋር የግራጁዌሽን ቀን ነው።